ሁላችንም እንደምናውቀው በተለይ በታይላንድና በባንኮክ ብዙ ኢትዮጵያኖች ይገኛሉ። ከዚህ ውስጥም አንዷ እንግዲህ የፕሮቴስታንት ሃይማኖት ዘማሪ የሆነችው የምስራች ነች። የምስራች እንግዲህ ወደ ባንኮክ ያቀናችው ከ4 ወር በፊት ሲሆን እንግዲህ ሕክምና ለማድረግ ነበር። ከካንሰር ጋር የተያዘ ህመም ነበረባት። ታዲያ በትናንትናው ዕለት ይህ ክስተት ማለትም ይህ የመሬት መንቀጥቀጥ ሲከሰት በቦታው ነበረች። የነበረችበትን ቦታ እሷ እንደተናገረችው ከሆነ 20ኛው ፎቅ ላይ ነበረ። በእግሯ ነው እስከታች ድረስ የወረደችው። በዚህም ሰዓት እንግዲህ እሷ እንደተናገረችው ከሆነ ላይቭ ገብታ ነበረ። ላይቭ ገብታም ጸሎት እያደረገች ነበረ። ብዙ ሰዎችም ጸሎት እንዲያደርጉላቸው ጠይቅ ነበር። ከዚህ ክስተት በኋላ እንግዲህ ከሆስፒታሏ ተመልሳ እንደተናገረችው ከሆነ ጸሎቴን ፈጣሪ ሰምቶኛል፣ ከዚህ ክስተት ታድጎኛል ብላ ተናግራለች ማለት ነው። እንዲሁም በአሁኑ ወቅት እጅግ በጣም እያነጋገረ ያለው የባንኮክ ዶክተሮች ያደረጉት ነገር ነው። እንደምትመለከቱት እንግዲህ በመሬት መንቀጥቀጡ ምክንያት እነሱም ከቢልዲንጋቸው ወጥተው ነበር። ነገር ግን በወቅቱ ሲሰሯቸው የነበሩትና ጀምሯቸው የነበሩትን ኦፕራሲዮኖች በውጪ መፈጸምና መተግበር ችለዋል ማለት ነው። ክብር ይገባቸዋል። እንደምትመለከቱት ነው እንግዲህ አዳዲስ ነገሮች እንዲደርሱ ፎሎና ላይክ ማድረግ እንዳትረሱ። መልካም ቀን ይሁንላችሁ። እመለሳለሁ። ብሩክ ነኝ። መልካም ቀን